ቸርቻችን ሲጀምር በ13 ሰው ነበር የጀመርነው። የቆምንበት አለት ብለው ሁሉ ጊዜ አዲስ ነገር ስትጀምር የሚቃወምክ የማያውቅ ሰው አይደለም፣ ታላቅ ወንድምክ ነው። እንደ ሰው እኩል ነው። ሚስት ግን ከባል ጋር እኩል ናት ብዬ አላምንም፣ ማመንም አልችልም። ሰላም የቤተ መምህር ቤተሰቦቻችን፣ ዛሬ 10ኛ ዓመታቸውን እያከበሩ የሚገኙ እግዚአብሔር በብዙ ቸርነት የረዳቸው ስለ ዮናታን አክሊሉና ስለ ባለቤቱ ዶይምሩ እናውጋችሁ። ቤተሰቦቻችን ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ይቀላቀሉን። ማርሲል የተመሰረተው የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን በሚል ስያሜ ሲሆን በዋናነት በአገልጋይ ዮናታን አክሊሉ አማካኝነት ነው። ዮናታን አክሊሉ በወጣትነት አገልግሎት በተለይም መልካም ወጣት የተሰኘው ፕሮጀክት እና የወንጌል ትምህርቶች በስፋት ይታወቃል። አገልጋዩ ከተለያዩ ነባር ተቋማትና አብያተ ክርስቲያናት ጋር በነበረው የአስተምሮ ልዩነት ምክንያት ከቀድሞ ማህበረሰብ ከተለየ በኋላ አዲስ ኪዳን ካህናት ቤተክርስቲያንን አቋቋመ። ቸርቻችን ሲጀምር በ13 ሰው ነበር የጀመርነው። ዮናታን አክሊሉ ሰኔ 15 1985 ዓ.ም በሲዳማ ክፍለ ሀገር በአሁኑ ኦሮሚያ ክልል አዶላ ክብረ መንግስት ከተማ ተወለደ። ያደገው ግን በነጊሌ አርሲ ከተማ ነው። የመጀመሪያውና ሁለተኛ ደረጃ ትምህርቱን በሂሳብ አያያዝና ፋይናንስ የመጀመሪያ ዲግሪውን አግኝቷል። ወደ ሙሉ ጊዜ መንፈሳዊ አገልግሎቱ ከመግባቱ በፊት በኩየራ አድቬንቲስት ኮሌጅ፣ አፍሪካ ቤዛ ኮሌጅ እና ሪፍት ቫሊ ዩኒቨርሲቲ በልዩ ልዩ መርሃ ግብሮች ላይ በምክትል መምህርነትና በመምህርነት አገልግሏል። አገልጋይ ዮናታን አክሊሉ በዋናነት የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን በመመስረት የወንጌል አገልግሎቱን በይፋ ጀምሯል። በቅርቡ ሰኔ 2018 የምስረታ በዓሏን ታከብራለች። በተለይ ወጣቶች ከተለያዩ ሱሶች እንደ ጫት፣ ሺሻ፣ ፖርኖግራፊ እና የማንነት ቀውስ ለማውጣት የጀመረው መልካም ወጣት የተሰኘው የስልጠና ፕሮጀክት በሀገር አቀፍ ደረጃ ትልቅ እውቅናን አትርፎለታል። በኢትዮጵያ ወጣቶች ላይ ባሳየው በጎ ተጽዕኖ በ2019 የጀርመኑን የሂሲያን የሰላም ሽልማት አሸንፏል። በ2020 የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ሽልማት 25,000 ዩሮ ለመልካም ወጣት ማሰልጠኛ ማዕከል ግንባታ እንዲውል በሽልማት መልክ አስረክቦታል። በሚኒስትሩ በኩል ለአዲስ አበባ ከተማ አስተዳደር የተማሪዎች ምገባ መርሃ ግብር የ10 ሚሊዮን ብር ድጋፍ ማድረጉን ጨምሮ በርካታ ማህበራዊ ስራዎችን አከናውኗል። ጠንካራና ጎበዝ ሴት፣ ብዙዎች እሷን መሆን የሚመኙ፣ ብዙዎች ደግሞ እሷን የሚያደንቁ ትልልቅ ስራዎችን የምትሰራ፣ በተለይ እሷ የምትኖረው ያገባችው ሰው እዚህ ሀገር ውስጥ ቀዳሚ ርዕስ በመሆን የእግዚአብሔርን ስራ በመስራት ብዙዎቹን ወደ እግዚአብሔር መንግስት በማምጣት የሚታወቅ ነው። እንደሚታወቀው በዚህ ሳምንት ውስጥ እግዚአብሔር ረድቷቸው በብዙ ነገር አሳክቷቸው 10ኛ ክብረ በዓላቸውን እያከበሩ ነው። የቆምንበት አለት ብለው ለ8 ቀናት ልዩ ፕሮግራም አዘጋጅተው በአዲስ ኪዳን ቤተክርስቲያን ገርጂ በሚገኘው በልዩ ሁኔታ እያከበሩ ነው። እንዲሁም መልካም ወጣት ፕሮግራም ደማስቆ በማለት ወጣቶችን እየመዘገቡ ነው። 10 ዓመታት እግዚአብሔር እንዴት እንደረዳቸው ብዙ መውጣትና መውረድ፣ ልፋት እንዲሁም በግሏ የሰራችው ስራ በእግዚአብሔር ላይ ያላቸው መተማመን እንዴት እንደነበር ብዙዎች እንደሚማሩበት ትልቅ ተስፋ አለኝ። ዶኢ የሌዊና የሚላላ እናት እንዲሁም የአገልጋይ ዮናታን አክሊሉ ባለቤት ናት። የብዙ ኮሚቴ መሪ፣ የወንጌል ሰባኪ እንዲሁም ባለቤቱ ናት። በፊትም ለዚህ ቤተክርስቲያን ይህ የሰኔ ወር ሩጫ ነው፣ ለእናንተ የታወቀ ነው። አሁን ደግሞ 10ኛ ክብረ በዓል ተጨምሮበት ይህ ሳምንት ለኛ አባቶቻችን ልጆቻቸውን አሳድገው ልጆቻቸው ለማግባት ሲሉ በፊት ድምጻቸው የማትሰማ ሰዎች መንገድ ላይ ብዙ ማታያቸው ሰፈር ውስጥ ይበዛሉ። እግር ይበዛል፣ ሰላምታቸውም ይበዛል። እነሱ የሚገናኙ ሰዎች ይበዛሉ። እንዲህ ነው ሰርግ ነው የደረሰብን። 10 ዓመት ሰርግ ላይ ነው ያለነው። እግዚአብሔር ትልቅ ነገር ነው ያደረገልን። የቤተ ክርስቲያናችን እድሜ የ10 ዓመት ልጅ ነው። ግን እግዚአብሔር እንደዚህ ብቻ አይደለም እኛን የመራን። እውነት ለመናገር እግዚአብሔር ያደረገልን 50 ዓመት 40 ዓመት የኖረው ነው የሚመስለው ቤተክርስቲያናችን። ስለዚህ እግዚአብሔርን ማመስገን ያንስብናል እንጂ አይበዛብንም። ለእግዚአብሔር የሚሆነው ክብር ስለ ራሳችን ነገር ስናስብ እኛ አሁን ያዘጋጀነው ሰርግ በጣም ጥቂት ነው። ለእግዚአብሔር ከዚህ በላይ ነው የሚሆንለት። እውነትም ይከብዳል።
ለምን ሰው ቤት የሰራበትን ትዳሩን የመሰረተበት ቦታ የመጀመሪያ ልጁን የወለደበት ቦታ አይደለም ከአፈር ክምር ወደ መኝታ ክፍል መግባት አንዳንዴ ይከብዳል። ለምሳሌ ብዙ ጊዜ ቤት ክራይ ውስጥ ኖሬ አውቃለሁ እና ቤት ክራይ መቀየር ራሱ ይከብዳል። መጀመሪያ ያንተ አይደለም፣ አሁን የምትሄድበትም ያንተ አይደለም፣ ግን ያንሰፈስፋል። የሆነ ነገር እንዳጣቅ ትሆናለህ። ከመሬት ተነስቶ አልቅስ ይልካል። ከሻሸመኔ ወደ ሐዋሳ መሄድ ደግሞ ከዛ በላይ ነው። ግን የሚገርመው እግዚአብሔር አገዘን። እውነት ለመናገር ሐዋሳ ስንሄድ የምናውቀው ሰው አልነበረም። ልጃችን ሌዊና የቤት አጋዣችን ነበር ይዘን ሄድነው። በዛ ላይ የቤት እቃ ብዙ አልነበረንም። እግዚአብሔር ያስኬደን መንገድ ላይ ከሰፊ ነገር ውስጥ አንድ ሁለት ብሎ ሁሉንም ከኛ ተቀብሎ የተወሰነና የሚያስፈልገን ነገር ብቻ ሰጠን። እኛ ውሳኔ ላይ ስንደርስ ቤታችን ብቻ ነበር የመጨረሻ ላይ ቤታችንን የሸጥነው። ከዛ በኋላ ሰይጣን ብዙ ነገር ያወራ ነበር። ሐዋሳ በሄድን ጊዜ በተለይ እኔን ሰይጣን በአካል ቆሞ አሁን አንቺ ያን ቤት ሽጠሽ የሰው ጓሮ እየኖርሽ ነው ይለኛል። ብዙ ነገር ውስጥ ነው ያለፍነው፣ ግን ለቅሶ ለተወሰነ ጊዜ ነው። ደስታው ትልቅ ነው። እውነት ለመናገር የሚታይ ነገር የለም፣ እንደ ሰው ተስፋ የሚደረግበትም ነገር የለም። እኔ ግን አንድ ነገር አውቃለሁ። መጀመሪያ በጓደኝነት ቆይተን ወደ ጋብቻው ስንገባ እኔ አንድ ማውቀው እውቀት ነበረኝ። ነገ ትልቅ አገልጋይ እንደሚሆን አውቃለሁ። እግዚአብሔር እሱ እንደጠራው አውቃለሁ። የእሱን ብቻ አይደለም ማውቀው። እኔ ቤተክርስቲያን ውስጥ ነው ያደግኩት፣ እያገለገልኩ ነው ያደግኩት። ከሰንዳይ ስኩል ተነስቶ ያ ሁሉ ጊዜ ውስጥ እግዚአብሔር ትልልቅ አገልግሎት እንደማገለግል ይነግረኝ ነበር። በነቢያቶች ይነገረኛል፣ በራሴ በልሜ ይነግረኛል። በአካባቢዬ ባሉት ሰዎች የሚነገረኝ ያ ነው። በትምህርት ጎበዝ ነበርኩኝ። ከትምህርት ይልቅ ግን ልቤ የሚደሰትበት በአገልግሎት ነው። ሳድግ ፍቅሬ ልቤ ያለው ወደ ቤተክርስቲያን እንጂ ወደ ውጪ አልነበረም። ያን እግዚአብሔር እንደሚያደርግልኝ በግልጽ ባላውቅም ውስጤ ትልቅ ተስፋ ነበር። ስለዚህ እውቅና ማጣት እንደ አዲስ መጀመር፣ በባዶ መጀመር አልከበደኝም። ትልቅ እንደሚሆን አምን ነበር። እንደሚታወቀው ሰሞኑን እያወራ ነው። በኤግዚቢሽን ፎቶዎች የተወሰነ አስቀምጠናል። ቤተክርስቲያናችን በ13 ሰው ነበር የጀመርነው። ይህ ሰው ደግሞ የሚጸልየው መካነ ኢየሱስ ቤተክርስቲያን ሐዋሳ ውስጥ ያለች ኢቫንጀሊካል ቴክኖሎጂ አላት፣ ሃይስኩልም አላት። በቀን 100 ብር አንድ ክፍል ተከራይተን ጀመርን ትምህርት ቤት ውስጥ። ወቅቱ ክረምት ስለነበር ለጸሎት ይፈቀዳል። የቤተክርስቲያን ትምህርት ቤት ነው። ስለዚህ ጸሎት ጀመርን። 13 ሰው ሆነን። ለአንዳንዱ ኳስ መጫወት ፍላጎቱ ነው፣ ለአንዳንዱ ምግብ መስራት፣ ለአንዳንዱ ንግድ መነገድ ፍላጎቱ ነው። ለዮናታን በሄደበት ሁሉ ስብከትን ማስተማር ይወዳል። የእግዚአብሔርን ቃል ያስተምረናል። እንጸልያለን። 6 ሰዓት ጀምረን እየጸለይን 1 ሰዓት ይሆናል። 13 ሰዎች በሁለተኛው ቀን 20 ይሆናል። ያ 20 ሰዎች ደግሞ በሶስተኛው ቀን 40 ይገባል። ቁጥራችን እየጨመረ ሄደ። ከዛ በኋላ መጀመሪያ የጀመርንበት ክፍል ጠቦን ወደ ኮሌጅ ክፍል ደግሞ ትንሽ ሰፋ ይላል። በዛ ወደ 4 ቀን ጸለይን። ከዛ በኋላ ግን ክፍሉ አልቻለንም። ወደ ክፍለ ሰላም ሆቴል ወደሚባለው ገባን። እዛም ብዙ መቆየት አልቻልንም። አንደኛ ክፍሉ ሰፊ አልነበረም፣ ሁለተኛ ቤቱ ሆቴል ነው። መኝታ ክፍል እዛ አካባቢ ነበር። እኛ ደግሞ እንጸልያለን፣ ትልቅ ድምጽም እናወጣለን። ሆቴል ውስጥ የሚተኙት ሰዎች ይረበሻሉ። ከዚህ በኋላ እዚህ እናንተን ማቆየት አንችልም፣ ምን ይሻላል ተባለን። ሌላ ፒና የሚባል ሆቴል መቆየት ቻለን። ለተወሰነ ጊዜ እዛ መቆየት ቻለን። እሱም አልሆነም፣ ሰው በዛ፣ እነሱም ተቸገሩ፣ እነሱም አባረሩን። ዳግም ጂምናዚየም የሚባል ደግሞ እሱ ሰፊ አዳራሽ አለው። እዛ ገባን። እዛ እያለን እግዚአብሔር ረዳን። ያ ፎቅ ሲሰራ G+9 ነበር። ያ ሁሉ ቆሻሻ ወጥቶ እዛ ስር ተከምሯል። አንድ ቀን እናወጣለን ብለው አስቀምጠውታል። መሀል ላይ ግን ሰዎች ፎቁን መስራት አቆሙ። ሄደን አነጋገርናቸው። አንድ ሰው ከኛ ጋር ሄዶ አይቶ ይሆናል ይሄ ጨለማ እኮ ነው ብሎ ትቶ ወጣ። እኛ ግን ቀጠልን። ወደ 13 መኪና የሚሆን ቆሻሻ ነው ከዛ ቤት ውስጥ ያወጣ ነው። ቆሻሻው ወጥቶ ያ ቤት ሆኖ ሲያልቅ ግን ሰው ሁሉ ደነገጠ። እዛ ፎቅ ስር ይህን የሚያክል መሬት እንዳለ አያውቁም ነበር። እግዚአብሔር ረድቶን ቴሌቪዥን ጀመረን። የራሱ አካሄድ አለው። እሱም የእግዚአብሔር መልካምነት በዘመናችን ውስጥ ያሳየን ትልቁ ነው። እኛ ማናቀው ሰው ነው። በቋንቋ በመልክ በምንም የማንተዋወቅ እንደ ድንገት የኤርትራ ዜጋ ነው። ዮናታን ለአገልግሎት ዱባይ ሄደ። ለመጀመሪያ ጊዜ ውጪ ያገለገለው በዱባይ ነው። ለፓስተር ፒተር ሰዎች ፕሮግራሙን ያሳዩትን ነገር ቀጥሎ በዩቲዩብ ብዙ አይደለም ትንሽ ትምህርትን ፕሮግራሞችን ማስቀመጥ ጀመርን።
ለሱም አሳዩት። እነሱም በሰው ነው የመጡት። ደውሎም ጠሩት። አላመነም። እውነት ይህ ሰውዬ የሚጠራን ከሆነ ይህ ተርኒንግ ፖይንታችን ነው። ከዚህ በኋላ አገልግሎታችን እኛም ወደ ላይ እንጂ ወደ ታች አንሄድም። ያ እውነት ሆነ። ሄዶ አገልግሎ ተመለሰ። ከዛ ከ2 ወር በኋላ እንዴት በ2 ወር መካከል ሰውን ይጠራል? ደግሞ ድጋሚም ጠራው። አሁንም ሄዶ አገልግሎ ተመለሰ። የዛን ጊዜ ከኤርትራዊው ሰው ጋር አስተዋወቀው። እሱ ደግሞ የ6 ወር የቴሌቪዥን ክፍያ ከፍሎ ደረሰኙን ሰጡት። እኔ ዝግጅት የለኝም ሲላቸው እግዚአብሔር ይረዳሃል አሉት። አንድ ሴት አንተ ከእንግዲህ እንደ ጥይት ነው የምትተኮሰው አለችው። ቃሏ መሬት አልወረደም። እውነት ነው። ደግሞ መጋቢት ወር ላይ ቴሌቪዥን ጣቢያው ተጀመረ። ሐምሌ ወር ላይ ወጣቶችን ለመጀመሪያ ጊዜ 9000 ሰዎችን ጠርተን 11200 ሰዎች መጡ። ይህ ደግሞ የተፈጠረው በስህተት ነው። ወረቀት ላይ ነበር የምንመዘግበው። በጣም ጥድፊያ ነበር። ልጆቹ ወረቀቱን ያረጉበት ቦታ ጠፋቸው። በትክክሉ የተዋቀረ ነገር አልነበረም። ዝግጅት አልተደረገበትም። እሱ ከእግዚአብሔር ሰምቷል። እንደ ድንገት ነው። ምን ያልኩት ያሰራውን ማስታወቂያ ስሰማ ደነገጥኩኝ። ለ9000 ወጣቶች ምግብና ማደሪያ ቦታ በነፃ ነበር የሚለው። በነፃ እንዴት ይሆናል? አቅም የለንም። የሚያቀን ሰው የለም። እውነት ታምናለህ? ሰውኛን አምኖ መጣ። እስከዛሬ ይገርመኛል። የት ነው የሚያውቁን? አሁን እኛ ጠርተናቸው ብንጠፋባቸው በምን ያውቁናል? መጡልን። እነሱ ግን መጡልን። 11500 በላይ የሚሆኑ ወጣቶች ናቸው የመጡት። ያን የሚችል አዳራሽ ደግሞ የለም። ሀይ ሪዞርት አደረግን። የሚገርመው ነገር እሱ ይህን ያደረገው ምን አስቦ መሰለክ? 3000 ሰው ከመዘገብ ሐዋሳ ውስጥ ያሉ የክርስቲያን ቤተሰቦች 1500 ሰዎች ሁለት ልጆች ካሳደሩልኝ ቁርስና ራታቸውን ከሰጡልኝ ቀን ደግሞ እኔ ነግራቸዋለሁ። እየተማሩ ነው የሚውሉት። አያስተውሉም። እኔ በጊዜ ለቃቸዋለሁ። ምሳም አያስታውሱም። ችግር የለውም አለ። ይምጡ አለ። መጀመሪያ የልጆቻችንን ወላጅ መዘገብን። ሁለት ሰው ማሳደር የሚችሉትን ሁሉ መዘገብን። ልጆቹ ቅዳሜ ሊመጡ ሐሙስ ዕለት ሁሉም ስልካቸውን ዘጉብን። ሰው ፈራ። አንደኛ ዮናታን ማን ነው? ምንድነው የሚያስተምረው? ሰው ብዙ አያውቅም። ሁለተኛ ጥርጣሬ ነበር። ሁሉ ጊዜ አዲስ ነገር ስትጀምር የሚቃወምክ የማያውቅ ሰው አይደለም፣ ታላቅ ወንድምክ ነው። የተወሰኑ ቤተክርስቲያን ያሉ ሰዎች እነዚህ ልጆች እንዳትቀበሉ፣ ነገ ችግር ቢፈጠር እናንተ ናችሁ የምትጠየቁበት፣ ቤተክርስቲያን አታውቃችሁም አሏቸው። ሰው ፈርቶ ስልኩን ዘጋ። በዚህ መካከል ቴሌቪዥን ጣቢያችን ስንጀምር ለቤተክርስቲያናችን መሬት ለመግዛት ገንዘብ እየሰበሰብን ነበር። ኩፖን እንሸጣለን፣ ስፖንሰር እንጠይቃለን። ቤተክርስቲያን ውስጥ ያለነው ሰው ሁሉ መሬት ለመግዛት ተነስተናል። ትንሽ ብር ነበረን። አንድ ሰውዬ ቴሌቪዥን በከፈትን ወቅት መጣ። እግዚአብሔር ነው ይላከኝ አለ። ምን ብሎ ላከክ? ሂድና እርዳቸው አለኝ። እና ምን አድርግላቸው ነው ያለክ ብለን ስንጠይቀው ምን ልታረግልኝ መጣክ? እኛም ሰውየውን አላመነውም ነበር። ብር ልሰጣችሁ ነው የመጣሁት አለ። በቃ ስጠና፣ እኛ ደግሞ መሬት ልንገዛ እየተዘጋጀን ነው አለ። አይ እኔ ሚዲያ ላይ ነው ልረዳችሁ ምፈልገው አለ። አይ ሚዲያ በፊትም ዝግጁ አይደለንም። መሬት ሳንቆም ሚዲያ መጀመር አንፈልግም። ስጦታ ስለሆነ ነው የጀመርነው አለው። መሬቱ ላይ ጨምርልን አለው። የሚገርምክ ቢሮአችን የፎቅ ሊፍት አለው። ሊፍቱ ስራ ስላልጀመረ ሊፍቱን ኮርኒስ ሰርተንበት ቀለም ቀብተን እዛ ውስጥ 2 ሰው እንጂ ማስቀመጥ አይችልም። እዛ ቤት ውስጥ ነበር ሰውየውን ያነጋገርነው። ይህን እያየ አመነን። የሂሳብ ቁጥር ስጡኝ አለ። የብርሃን ባንክ የሂሳብ ቁጥር ሰጠነው። ሄዶ ብሩን አስገብቻለሁ ብሎ ደወለልን። እውነት አላመንም። እናመሰግናለን አለው። ሰውየው ተመልሶ ሄደ። ይሄው ነው። እስከዛሬ ድረስ ያ ሰው ዘመዳችን ነው። ቤተሰብ ሆኖ ቀርቷል። ሁለተኛ ዩቲዩባችን ተዘግቶብን ከተከፈተ በኋላ ማኔጅ የሚያደርገው እስካሁን የሚከታተለው እሱ ነው። እኛ የዩቲዩብ ፕሮግራም አፕሎድ ከማድረግ ውጭ ግንኙነት የለንም። ይህ ሰውዬ እስከዛሬ ድረስ መልእክተኛ ሆኖ ቀረ። እኔ ይህን አገልግሎት ሳገለግል ምን እያየው አገለግላለሁ መሰለክ? ቤቱ የእግዚአብሔር ቤት ነው። የእግዚአብሔር ቤት ውስጥ ደግሞ ትልቅ ትንሽ የለም፣ ታላቅና ታናሽ እንጂ። ሰው በሚያስፈልግበት ስፍራ ሁሉ ሰው ሆኖ መገኘት እድል ነው። እግዚአብሔር ነው ያስቻለን እንጂ እውነት ለመናገር ትልቅ ነገር ቃል ገብተው ወደዚህ ተመልሰው አይ አላለም ይሉካል። አድርገናል ብሎ ስም ያጠፉን አሉ። ሳያረጉ ስንት ቤተሰብ ተረብሿል። ሁሉ ጊዜ የሚያቆመኝ የእግዚአብሔር እርዳታ ትላንት ያደረገው ለዛሬ እምነታችን ነው። የእግዚአብሔር ቃል አቤኔዘር ነው የሚለው።
አይደል? አቤኔዘር ማለት ለእኔ ምሰሶዬ ነው። ትልልቅ ነገሮች ሲመጡ ወደ ኋላ ዞር ብዬ አያለው። ለካ ይሄ ያልፋል እላለሁ። ሁሉም ያልፋል፣ ለተወሰነ ጊዜ ነው። አንድ ነገር አምናለሁ፣ እግዚአብሔር ሳያውቅ ህይወታችን ላይ የሚሆን ነገር አንዳች ነገር የለም። የቱን አንስቼ የቱን እተዋለሁ? በህይወት መኖራችን ራሱ እግዚአብሔር ቸርነት ነው። በጣም ብዙ ሊያጠፋክ የሚፈልግ አለ። ጠላት ሁል ጊዜ እኔን ምን አምናለሁ መሰለክ? መንፈሳዊ ስራ የሚሰሩ ሰዎች ቆሞ የሚሰብኩ ብቻ አይደሉም። ከነዛ ሰዎች ጀርባ ቤት የምታጸዳላቸው ከሆነ ሰይጣን አይተኛም። ትንሹ ነገር ቤት ማጽዳት አይደል? ቤቱን እንደሚያጸዱ ሰይጣን አይተኛም። እኔ ቴክኒክ ላይ የሚሰሩ ልጆችን ራሱ እንዳትረሱ፣ የምትሰሩት ስራ መንፈሳዊ ስራ ነው። ስለዚህ ሰይጣን አይተኛላችሁም። ለምን? እነሱ መረበሽ ማለት እኔ መረበሽ ነው። እኔ መረበሽ ማለት ደግሞ ዮናታን መረበሽ ነው። መንፈሳዊ ስራንም ደግሞ መረበሽ ነው። እግዚአብሔር ቸርነት አንዳንዱንም ተናግረክ መተው አትችልም። ይህን ሳስብ የካባ ፊሎ መዝሙር ትዝ ይለኛል። እኔ ይሄን ያክል በጣም ጠንካራ ጎበዝ መሆኔን አላውቅም። እኔ ሰው ነኝ፣ በቃ ምን አውቃለሁ መሰለክ? እንደሚደክመኝ አውቃለሁ። ሁል ጊዜ ሰው እንደሆንኩኝ ጥፋት አጠፋለሁ። ጥፋቴን ለማስተካከል የሚሄደው መንገድ አንድ መንገድ ነው። ኃጢአት ከሆነ ከእግዚአብሔር ፊት በመንበርከክ ነው። ሰው ከሆነ ደግሞ ይቅርታ ነው። ከዚህ ሁለቱም መሀል አያልፍም። እኔ እናት ነኝ። ለመጀመሪያ ጊዜ የ12 ዓመት ልጅ እናት የሆንኩት ዘንድሮ ነው። ከዚህ በፊት የ12 ዓመት ልጅ አሳድጌ አላውቅም። ባለቤቴ ፊትም ጥፋታት ብቻ አውቃለሁ። እየፈለገኝ ሳልገኝ ቀርቼ አውቃለሁ። ለምን? ጉዳይ ብዙ ከሰው ጋር እገናኛለሁ። ብዙ ስራ ውስጥ ነው የምውለው። ይደክመኛል፣ እናድዳለሁ። ስለዚህ እኔ ሙሉ ሰው አይደለሁም። የተፈጠረውን ነገር ውስጥ ምን አደርጋለሁ? ይቅርታ አድርግልኝ፣ ይህን ማድረጌ ልክ አይደለም እላለሁ። አንዱ ይሄ ነው። ሁለተኛው የእግዚአብሔር ቃል አጋዥ አድርጎ ነው የፈጠረኝ። ራስ ስላላደረገኝ እኩልም አላደረገኝም። እንደ ሰው እኩል ነው። ሚስት ግን ከባል ጋር እኩል ናት ብዬ አላምንም፣ ማመንም አልችልም። ለምን? የእግዚአብሔር ቃል ይሄን አልነገረኝም። ያሳደጉኝ ቤተሰብም ይሄን አላሳዩኝም። ያደግኩት ማህበረሰብም ሚስት ባሏን አክብራ ስትኖር እንጂ ከባል ጋር እኩል ቤት አስተዳድራ ስትኖር አላየሁም። ቤትና ቤተክርስቲያን ደግሞ የተለያዩ ናቸው። እኔ እዚህ ቤተክርስቲያን ስመጣ ሚስቶኛ አይደለም የምመጣው። እኔ መጋቢ፣ የኔ መሪ ዮናታን አክሊሉ ነው። ቤት ውስጥ ባሌ ነው። እዚህ ግን መጋቢ ነው፣ መሪዬ ነው። ያን ሆኜ ነው የምኖረው ከሌላ አገልጋይ ጋር። እኔ እዚህ ቤት ውስጥ መበላለጥ የለብኝም። ቤት ሲሄድ መብቴ ነው። እዚህ ግቢ ስመጣ ግን የታዘዝኩትን ነው ማደርገው። እንደ ሰው ሀሳቤን እገልጻለሁ እንጂ እንደ ሚስት አልኖርም። ይሄ የኔ ቤት ሳይሆን የእግዚአብሔር ቤት ነው። እግዚአብሔር ደግሞ ራእዩን የሰጠው ለኔ ሳይሆን ለሱ ነው። እኔ አጋዥ ነኝ። ይህንን አምናለሁ። አንዳንዴ ለምን ሰማው የምትልበት ጊዜ አለ። የሰው ህይወት ውስጥ መልስ መመለስ የማትችልበት ጊዜ አለ። ሰምተክ ደግሞ ትታመማለክ። ምን አለበት ባልሰማ እላለሁ። ግን ደግሞ ብዙ ጊዜ ይሄን ስል የእግዚአብሔር መንፈስ የሚናገረኝ አንቺ ያልሰማሽ ማን ይስማ ይለኛል። አንዳንድ ሰዎች ከሰው ብር አይደለም የሚፈልጉት፣ የሚሰማቸው ሰው ነው የሚፈልጉት። ለሰው ጆሮ መስጠት ብር ከመስጠት ይበልጣል። ብዙ ሰዎች አግዞኛል ልጅ እያለሁ። ባልና ሚስት ሆነው አብሮ መተሳሰር ማለት በስጋ ብቻ አይደለም በመንፈስም ነው። አላግዞም ጉዳዩ ነው ብዬ ብቀመጥ የሚጠፋው ነገር ሁሉ ወደ እኔ ይመጣል። እኔ ጋር ብቻ አይደለም የሚመጣው፣ ከኔ አልፎ ሌዊና ሜላላ ጋር ይሄዳል። ስለዚህ አጋዥ እስከሆንኩኝ ድረስ መርጬ አይደለም ማግዘው፣ ለመልካም ብቻ ሳይሆን ለሚመጣው ክፉ ነገርም አብሬው ለመሸከም ነው። እንደ አንድ ክርስቲያናዊ ባለትዳር ቃል ስንገባባ ብለናል እኮ ረስተነው ይሆናል እንጂ በህይወቴ ዘመን ሁሉ ብለን አይደል ቃል የምንገባው በእግዚአብሔርና በእግዚአብሔር ሕዝብ ፊት። ያን እውነት መኖር አለበት። ሴቶች ብዙ ጊዜ ጌታችን አንድ ብቻ አይደለም በብዙ አቅጣጫ እናያለን። ወንድ ልጆች ደግሞ በተፈጥሮ በብዙ አቅጣጫ ማየት አይችሉም። አንድ ነገር መልካም ነው ብለው አምነው ከሆነ ውስጣቸው ሞልቷቸው ከሆነ የትኛውም ዋጋ ከፍሎ ጉዳዩ ጋር መድረስ ይፈልጋሉ። ነገ ከነገ ወዲያ የሚለውን አያስቡም። ሰው ጥሩ ሆኖ ከመጣ ጥሩነቱን ብቻ ነው የሚያዩት። ስጦታው አልተሰጣቸውም ብዬ አስባለሁ። ለእኛ ግን ተሰጥቶናል። አንድ ሰውዬ ሲያወራ ትዳር ውስጥ ያሉ ችግሮች 75% በላይ አይፈቱም አለ። እየተቻቻሉ ነው እንጂ የሚኬደው። ግን ትልቁ ነገር የሚፈጠረው ጥፋት አይደለም። ትልቁ ነገር ነገሮችን ማረጋጋት ነው። ዮናታን በጣም የሚናደድ ሰው፣ በጣም የሚናደድብክ ከሆነ እስከሚነግርክ ድረስ መቀመጥን አይፈልግም። ከነገረክ በኋላ መልሰክ ስትጠይቀው ሆኖ ነበር አይደል?
ይልካል እንጂ ያ ነገር ውስጡ የለም። ይቅርታ ሲያደርግ የእውነት ነው ይቅርታ የሚያደርገው። ምን ብሎ ያምናል መሰለክ? ይቅርታ ማድረግ ማለት ያ ሰው በፊት የነበረበት ቦታ መመለስ መቻል ማለት ነው ይላል። እታገሳለሁ። ለምን ይሄን እንደማረግ ታውቃለህ? የሰውን ችግር ሰምቼ ለችግሩ መልስ መስጠት ያልቻልኩበት ብዙ አሉ። የኔም እንደዛ ነው። ሰው ጋር ሲሄድ ችግሩ በእኔና በሰው መካከል ከሆነ እኔና ሰውየው እንጨርሳለን። በእኔና በእግዚአብሔር መካከል የተፈጠረ ከሆነ እግዚአብሔር በይቅርታ ይተውልኛል። ሰው ጋር ሄጄ ግን ሌላ ትርጉም ከመስጠት በቀር ምን ያመጣል? ህይወቴ ውስጥ የሆነው ነገር ሳይ ዝም ብዬ አላልፍም። ምንድነው ብዬ ያን ነገር ለማወቅ ሙከራ አረጋለሁ። ደግሞ ጠቅሞኛል። ሌላውን የቤት ግንባታ ስራ ከሆነ ቆሜ ነው ማሰራው፣ አብሬ እሰራለሁ። በተፈጥሮዬ ቁጭ ብዬ ሰው ማዘዝ ወይም ይሄ ስራ አይመለከተኝም ብዬ መቀመጥ አይደለሁም። አንድ ኮንትራክተር ማሰራት የሚችለውን ሁሉ አሰራለሁ ብዬ በራሴ አምናለሁ ከእግዚአብሔር ጋር። ዮናታን ፋይናንስ ነው የተማረው። ከሱ ጋርም አብሬ ሰርቻለሁ። ለተወሰነ ጊዜ ነው ያሳየኝ። እንደ አንድ ፕሮፌሽናል ነው የምሰራው። አንዴ ያየሁትን ነገር አልረሳም። ከብዙ ሰው ጋር የሚያጋጨኝ የሰውን ፊት ወይም ገጽታ አለማስታወስ ነው። እሱ ደግሞ የዛሬ 10 ዓመት ያየውን ሰው ያስታውሳል። አሁንም ደግሜ ማለት የምችለው አንድ ነገር ነው። እንደኛ በእግዚአብሔር የታገዘ እንደኛ የእግዚአብሔር እጅ ስር ሆነለት የተሸከመው ሰው ካለ መጥቶ ይቃወመኝ። የዚህን ያክል እግዚአብሔር ላይ ማለት እችላለሁ። በራሳችን ጥንካሬ አይደለም፣ በእውቀታችን አይደለም፣ ብቁ ሆነን አይደለም፣ ዝግጁ ሆነንም አይደለም። ጌታ ብቻ ነው። ብዙ ጊዜ ሰይጣን ብዙ ነገር ሞክሯል። ማድረግም የቻለው ትልቁ ነገር አንድ ጊዜ መኪና ተጋጭቶ አንድ ልጅ የፊት ለፊቱ ጥርሷ ተሰበረ። ከ1200 ሰዎች ውስጥ ትልቁ ሰይጣን ማድረግ የቻለው ነገር ይሄ ነው። በሌላ ጊዜ ደግሞ የሚያመው ትንሽ ልጅ መጥቶ ነበርና ከፎቅ ላይ ራሱን ወረወረ። ግን እግዚአብሔር ረዳን፣ ነፍሱም ተረፈች። ስብራት ተሰብሯል፣ ስብራቱ ግን ተስተካክሏል። ግን ልጁ ደህና ሆነ። ትልቁ የቤተክርስቲያን መሳካት የምትድን ነፍስ ናት። የእግዚአብሔር ቃል ሲናገር በአንድ ነፍስ መዳን በሰማይ ታላቅ ደስታ ይሆናል ይላል። ትልቁ ደስታ ስለ አንድ ነፍስ ነው። እኛን ደግሞ እግዚአብሔር በጣም በብዙ ነፍስ ድነት ባርኮናል። በተለይ አመቱ ሲጨምር የሚድን ሰዎች እየጨመሩ ይሄዳል። ጥያቄያችን እየሆነ ያለው አሁን ላይ ከ10,000 በላይ ሰዎች ለምን አይድኑም የሚለው ነው። ብዙ ጸልየናል ባለፈው አመት። አሁን ላይ 930 ላይ ደርሰናል። እግዚአብሔር አያሳፍረንም። እኔ እግዚአብሔርን 15,000 እየጠየቅኩት ነው። እየጨመረ ይደር ነው። እግዚአብሔርም የሚሰጠን ከዚህ በላይ ነው። ሰዎች መልካም ወጣትን ሲያስቡ በሱስ ውስጥ እና በተለያየ ችግር ውስጥ ላሉት ብቻ ይመስላቸዋል። ግን አይደለም። ዶክተሮች፣ አስተማሪዎች፣ የግል ስራ የሚሰሩ ቤተሰብ፣ እናትና አባት ይመጣሉ። ብዙ ሰው ይመጣሉ። ማስተላለፍ የምፈልገው መልእክት መታችሁ መማር፣ መጸለይ፣ በአንድ ጎን ራስን መጥቀም ነው። በሌላ በኩል ደግሞ ለሚድነው ነፍስ አብረን የምንጸልየው ጸሎት፣ አብረን ተጋግዘን የምንሰራው ስራ ሁሉ ላይ አሻራ ማስቀመጥ ስለሆነ አገልጋዮች፣ ቤተሰቦች፣ ሰራተኞች የአንድ ሳምንት እረፍት ወስዳችሁ ከኛ ጋር ይህን ፕሮግራም መሳተፍ ለሀገራችን በረከት ነው። ከዚህ ትልቅና አስገራሚ የህይወት ታሪክና ተሞክሮ ብዙ ነገሮችን እንደተማራችሁ ተስፋ እያደረግን ቀጣይ በአስተማሪ ታሪክ እስከምንገናኝ መልካም ሳምንት።